ሃይ ጋይስ እቺ መልእክት ለሞጣ ሊቃውንት ዘቀራኒው አድርሱልኝ ያው ያንድ ብሔረሰብ ስም ነው ወለኔ ማለት ወይለኔ ማለት ነው ወለኔ ማለት አይደለም ወይለኔ ብለው ሲናገሩ አማራዎች እናንተ ወለኔ ብላችሁ መጣችሁ ብሮ ኤቪደንስ ያስፈልጋል አሩስ ያበሉ ከዚያ አማራዎች አዩ በቀደዱላቸው ቦይ ማንም እንደፈለገ ስለሚያፈሳቸው እና በአማራ ስር ገብታቸዋል የድሮ ማንነታቸው አማራ የራሳቸው ቋንቋ ያላቸው የራሳቸው ባህል ያላቸው እነዚህን አማራ ጋብተን ማጥፋት ነው በእውነት አማራ ጋብተን እነዚህ ቆንጆ ናቸው አማራዎች ወለኔ ያሳደርክ እቺን ተመሰለች ወለኔ ማግባት ነው ወለኔ ገረድ በጤበታት ኢንድራት ይባላል በወለኔኛ ነው የምናገረው ለማጥፋት አይጠፉም እንደውም እናንተን እንዳያጠፏችሁ ወለኔው ተው ወለኔ ገብታችኋል ወደኛ ስለሄዱ ባል ስላገባቸው ማንነታቸው የሚያጠፉ አይደሉም አማራ ብቻውን አገር መሆን ግን ይችላል አማራ የግድ አማራ አገር ለመሆን ወለኔን መዋጥና ኦሮሞን መዋጥ አለበት እንዴ ወለኔ ገብተሻል ወለኔ ምን ማለት እንደሆነ ታውቂያለሽ ያው ያንድ ብሔረሰብ ስም ነው ወለኔ ማለት ወይለኔ ማለት ነው ምን ማለት ነው ወየውለኔ ማለት አማራዎች ናቸው የዚያን ጊዜ ምኒልክ ጦርነት ከፈቱና በዚያ በሸዋ በኩል ሲያስፋፉ እንደው ጋሎችን ቂጥቂጣቸውን እየመቱን ዳጨ የሚባሉ ኦሮሞዎች ጭምር በለው ይሄን ጋላ ቂጥቂጡን ይያልክ ጥጋበኛ ነው ጋላ ሁሉ ጊዜ አሩስ ያበሉ ከዚያ አማራዎች አዩ ተደብቀው ማን ነው ሲል በፈረስ ይሄዱ ፍታውራሮች ምኒልክ እየተዋጋ ነው ይሄ ነው ምኒልክ የሚባለው አማራዎች ናቸው እኮ ገበሬዎች ወይለኔ ነው የተገደለው ሷይት ወይለኔ ብለው ሲናገሩ አማራዎች እናንተ ወለኔ ብላችሁ መጣችሁ እና በአማራ ስር ገብታችኋል የድሮ ማንነታቸው አማራ ተጠቅልላችኋል ወለኔ ከዚህ በላይ ጥያቄ ያለሽ ወለኔ ወደ አማራ ህዝብ አስገብተናል ወለኔ ግባ ይሻላል አማራ ብትሆኛ ይሻልሽ ኮራጸዳ ደረሽ ወለኔ ብትማን ይሰማሻል አንቺ ደግሞ ጉራጌ ያልተሰማን ዞን ክልል አልሆነም አንቺ ወለኔ ጉራጌ ቆራሱ እናንተን ቀቤና ወለኔ ማረቆ ምናምን ሰብስቦ ሰባተኛ ምናምን ብሎ እኮ ክልል ሊሆን አልቻለም ታግሎ እኮ አቁሟል ወለኔ ብቻሽን አንድ ቀበሌ ህዝብ ምን ታረጋለሽ ጉራጌ ወለኔም ቀቤና ማይፈልግማ የነም ቤት ወለኔ ብቻውን አገር ሊሆን አይችልም ወላይታ አገር ሊሆን አይችልም አማራ ብቻውን አገር መሆን ግን ይችላል አማራ ለምን መሰለኝ የወሎ ወንድም አገር አለ ወለኔው ተው ወለኔ ገብታችኋል ወደኛ አገር ልሆን እኮ አይደለም ወጣ አገር ልሆን እኮ አይደለም እሺ ምናችሁ ይከበር ወለኔነቴ ይታወቅልኝ እሺ ወለኔ ናችሁ እነዚህን አማራ ጋብተን ማጥፋት ነው በእውነት አማራ ጋብተን እነዚህ ቆንጆ ናቸው አማራዎች ወለኔ ያሳደርክ እቺን ተመሰለች ወለኔ ማግባት ነው ደው የጎጃም ሴት አታግባይ ጎንደር ግባ ያማራ ፋኖ ወለኔ ያግባ ወለኔ ማለት አይደለም ወለኔ ማለት የወለንኛ ቃል ነው ዋልኔ ማለት ነው በወለንኛ ቋንቋ ዋልኔ ማለት እኔ ማለት እዚህ ቦታ እዛ ቦታ ስምሪት መስጠት ማለት ነው በወቅቱ በ13ኛው እስከ 14ኛው ክፍለ ዘመን የነበሩ ወለኔ መስራቾች ለወለኔ ያስቀመጡለት ስም ነው ምናልባት ኤቪደንስ ያስፈልጋል ብሮ ኤቪደንስ ያስፈልጋል ሊቃውንት እኔ በነገራችን ላይ አንተ ሎጂካል ስለሆንክ ትመቸኛለህ ነጩን ነጭ ትላለህ ጥቁሩን ጥቁር ትላለህ ዛሬ ግን ካነጋገርህ ትንሽ ያለ አንድ ኤቪደንስ በራስ ለነገሩ ብዙዎች የኢትዮጵያ ታሪኮች
በቀደዱላቸው ቦይ ማንም እንደፈለገ ስለሚያፈሳቸው ያንን ተጋብቶበት ሊሆን ይችላል። ነገር ግን ስለ ወለኔዎች በደንብ ወሎዎችን ጠይቅ። ወሎና ወለኔ የነበራቸው የመጀመሪያው ኢስላሚክ ሴንተር የነበረ ነው። ይህን ልልህ በውስጥ ልኬልሃለሁ በደንብ አድርጌ ስለ ወለኔ በደንብ አድርጌ ልኬልሃለሁ። ልጅቷን በጠይቃት ደስ ይለኛል። ምንድነው ወለኔ ምንድነው ፍላጎቱ የሚለው ነገር በደንብ እንትን ብትል የሀገር መስረታ የዞን የክልል መስረታ ጉዳይ አይደለም። የወለኔ ጉዳይ የአይደንቲቲ ክራይሲስ ጉዳይ ነው። ስላናሳነት ስለብዝሃነት አይደለም ጉዳዩ። ለምሳሌ አንተ ማወቅ ያለብህ እንደ አንድ ኢትዮጵያዊ ወለኔዎች ሲባል የራሳቸው ቋንቋ ያላቸው የራሳቸው ባህል ያላቸው የራሳቸው ስነ ምህዳር ያላቸው ስነ ልቦና ያላቸው ናቸው። በዚህ አገላለጽ ውስጥ 5 ሰዎች ሊሆኑ ይችላሉ 10 ሰዎች ሊሆኑ ይችላሉ። የራሳነት ጉዳይ አይደለም። እውነት አላቸው የራሳቸው ቋንቋ እውነት የራሳቸው ባህል አላቸው የሚለው ነው ማየት ያለብህ። ካልሆነ የወለኔን ስም መጥራት አስፈላጊ አይደለም ልልህ እፈልጋለሁ። ሌላው ስለ ወለኔ ቆንጆች ያመሰግነዋል። ቆንጆች ናቸው ወለኔዎች። ቁንጅና ብቻም ሳይሆን ውስጣዊ ቁንጅና አላቸው፣ ውበት አላቸው። ምን ይባላል መሰለክ የወለኔ ሴት ልጅ የወለኔ ገረድ በጤበት አቴንድራት ይባላል። በወለኔኛ ነው የምናገርህ። ምን መሰለህ የወለኔ ሴት ልጅን ያገባ እጅግ በጣም ምቾትን ለመግለጽ ነው ማለት ነው። ሌላው ስላገቡ ማንነታቸውን የሚጥሱ አይደለም። ለማጥፋት አይጠፉም። እንደውም እናንተን እንዳያጠፏችሁ ስለሄዱ ባል ስላገባቸው ማንነታቸው የሚያጠፉ አይደሉም። በዛ መልኩ የገለጽከው አገላለጹ ኔጌቲቭ ሳይድ ቢሆንም ተመችቶኛል። እና እነሱን ለማጥፋት ብታገባ ራሱ ያገባቸውን ሰው አጥፍተው ወለኔ ያደርጉታል የሚል እምነት አለኝ። እኔ ደግሞ ብሮ በደንብ እስቲ ስለወለኔ ከፈለክ እንትን በል። ሌላው አማራ እኔ በኢትዮጵያዊነቱ ነው ማውቀው። አማራ ኢትዮጵያዊነቱን ነው ምናቀው። ብዙ አማራዎች ምናደንቃቸው አሉ። በርግጥ ለማጥፋት ወለኔዎች ብዙዎችን አፄ ዮሐንስም ጭምር ለማጥፋት ሞክረዋል፣ አላጠፋቸውም። ማጥፋት ማለት አማራ አገር ቢሆን አህጉርም ይሁን እሱ እኛን አይመለከተንም። ነገር ግን እሺ የግድ አማራ ሀገር ለመሆን ወለኔን መዋጥና ኦሮሞን መዋጥ አለበት እንዴ? ለብቻው አንድ ብሔርም ይሁን የሆነ አካል ለብቻው ቆሞ መሆን ያለበትን መሆን ይችላል። እኛ ውጠን አጥፍተን ይሄ ካንተ የሚጠበቅም አይደለም። በደንብ እስቲ በደንብ ኤቪደንስ እንነግርሃለን። ጥያቄ ከፈለክ ስለወለኔ በደንብ አድርገን እንነግርሃለን። ድምጽ ከመሆን አንፃር ምናልባት ወለኔዎች አርኪኦሎጂካል ኤቪደንስ አለ። በወቅቱ ትልቅም ነበርን ትልቅ እንሆናለን የሚል መርህ የያዙ ናቸው። በ13ኛው ክፍለ ዘመን በተለይ የሀዲያ ሱልጣኔት የነ ኢፋት የነ አዳለን ብታይ እነ ጀበርቲን የመሳሰሉት ብታይ የወለኔዎች አንዱ ሜምበር ናቸው። በዛ ቲም ውስጥ አንዱ የወለኔዎች ሜምበር ናቸውና ይሄን በደንብ አድርገህ እንትን ብትል። ከዛ በተረፈ የወለኔዎች ጉዳይ አንድ የትኛውም አካል ማወቅ ፈለገ መረጃ እንሰጠዋለን። ለማጥፋት በሚደረገው ነገር ስለትችትም ችግር የለም፣ መተቻቸት ይቻላል። ግን እኛ ባህሪያችንም ካልቸራችንም አይፈቅድም። ማንንም መተቸት አንፈልግም። ለዛም ነው የማህበረሰብ የመጋፈጥ ሰውን የመንካት ሰውን የመተቸት ሌላን የመተቸት ህልውና ስለሌለው ነው
ኋላ ቀር ሊሆን የቻለውና ይሄ ሀገር ምስረታ የመንግስት መዋቅር እኮ ነው ዞን ክልል ሀገር የመሆን ጉዳይ አይደለም ወለኔ ጉዳይ በራሴ ቋንቋ እንደማንኛውም ብሔር ብሔረሰብ በራሴ ቋንቋ ለተዳደር በራሴ ቋንቋ ልጆች ይማሩ የራሴን ባህል ላንጸባርቅ እንደ አንድ ኢትዮጵያዊ ነው አላማው ይሄ ደግሞ የተፈጥሮ ማንነት ነው ይሄን በደንብ ልትገነዘበው ይገባልና ይሄን ነው ልልህ መፈልገው በተለይ ወለኔዎች መዋጥ የሚባለው አገላለጹ ጥሩ ባይሆንም እንድራለን እኛ የማንም ችግር የለብንም ብዙ እህቶቻችን የተለያዩ ብሔር ብሔረሰቦችን አግብተው ይኖራሉ ነገር ግን ስላገቡ የሚገርበህ ልጆቻቸው ወለኔነትን ግማሽ የሚያንጸባርቁ ናቸው ልል ፈልጋለሁ በተረፈ ትንሽ እቺን ሐሳብ ለመስጠት ብዬ ነው ባለበት ሰላም ሆነ ያብዛው